ሰላም አለይኩም ቤተሰብ እንዴት ናቸው? ደህና ናቸው ወይ? ዛሬ ከአትክልታችን ከጓሮ የተቆረጠ አትክልት ላሳያችሁ። በላይክ በሸር በኮሜንት እስኪ አስተያየታችሁን አሳውቁኝ እላችኋለሁ። ያው ጀማሪ ነኝ፣ አበረታቱኝ። ይሄ ዱባ ነው፣ የጥቅል ጎመን፣ ናና፣ ሀበቅ ዱባ ነው። ይሄም ጠማጥም በትንንሹ ጠማጥም ነው። ይሄም እንደምታዩት በጅንጃን ፍጅል አብያት ፍጅል አህመር፣ ይሄም ፍጅል ነው ይላሉ፣ አላሁ አለም አላውቅም። ይሄ ቃሪያ ነው፣ ትልቁ ቃሪያ እና ትንሹ ቃሪያ። ይሄ ፈሶሊያ ነው፣ እንኳን አላውቀውም። ባሚያ፣ ይሄም የፈሶሊያ ዝርያ ነው። ካሮት ያው ከጓሮ የመጣ ነው። ከስ ማለት አፎን ነበር ስሙ፣ ጅርጂር። ይሄ ደግሞ ቆስጣ፣ በሰል አክደር፣ ኮዝበራ ብዛት ያለው ማሻአላህ በጣም ያምራል፣ ደስ ይላል። አክደር ነገር የምትወዱ እንደኔ። ደግሞ ሸመርን ታውቃላችሁ ብዬ አስባለሁ። ሸመር ነው፣ የሸመር ግንድ ነው፣ ወይም ደግሞ ቅርንጫፍና ለምግብነት የሚያገለግለው የግንዱ ነው። ይህን ደግሞ ለምግብነት ወይም ደግሞ እንደ ሻይ መልክ መጠቀም ይቻላል ማለት ነው። የሸመር ግንድ ነው፣ የሸመር ዛፍ ነው የሚባል ብቻ አትክልት ነው። እዚህ ጋር ሸበት አለ፣ በግዶንስ አለን እላችኋለሁ። ይህን ይመስላል የዛሬው አትክልታችን። ተከታተሉን። አመሰግናለሁ። ዋው